ጤና ይስጥልኝ ወላጆችና ቤተሰቦች እንደምን አላችሁ? ዛሬ በአንድ ጉዳይ ላይ እንነጋገራለን። እሱም ልጆችን ማመስገን በሚለው ነው። ልጆችን በምን ሁኔታ ነው ማመስገን ያለብን ብለን በዛ ዙሪያ ላይ እንነጋገራለን። አንዳንድ ጊዜ ወላጆች የኔ ልጅ በጣም ጎበዝ ልጅ ነው፣ ጎበዝ ልጅ ናት፣ ሁሌ የደረጃ ተማሪ ነች እና በጣም ነው ማመሰግናት፣ በጣም አፕሪሼት አደርጋለሁ ይላል። ነገር ግን ሁሉም ልጆቻችን በጣም አንደኛ ደረጃ ጎበዝ የምንላቸው አይደሉም። የአቨሬጅ ተማሪ ያለ፣ ዝቅ ያለ ውጤት የሚያመጣው እነሱ ልጆቻችንስ በምን መልኩ ነው የምናያቸው የሚለውን እናነሳለን። ስለዚህ ዛሬ በዚህ ዙሪያ ልጆችን በማመስገን ዙሪያ ስንነጋገር አንድ ነገር አስታውሳለሁ። ልጄ ሃይ ስኩል እያለች አንድ ቀን ምን አለችኝ፣ ማሚዬ ጎበዝ ተማሪ እኮ ሁሉም ሰው ይወደዋል፣ አስተማሪ ይወደዋል፣ ወላጆች ይወዱታል፣ የክፍል ጓደኞች ይወዱታል። ነገር ግን አቨሬጅ ተማሪ ወይም ዝቅተኛ የሆነ ወይ በአማካይ ደረጃ ያለ ተማሪ ማንም አያስታውሰውም። ነገር ግን ውጤቱን ከፍ ለማድረግ ጥረት የምታደርግ ልትሆን ትችላለች እና ይህን ጉዳይ በጣም እንደሚያሳስባት የነገረችኝ ያስታውሳለሁ። ስለዚህ ዛሬ በዚህ ልጆችን በምን ሁኔታ ነው ማመስገን ያለብን በሚለው አንድ ጥናት አጋራቸዋለሁ። ካሮል ዶክ እና የስራ ባልደረቦቿ በአሜሪካን ሀገር በሙሉ በ400 የአምስተኛ ክፍል ተማሪዎች ላይ ልጆችን ማመስገንና አመለካከት ወይም praising children and mindset በሚል ወይም ምስጋና በልጆች እድገት ላይ ያለው ፋይዳ አስመልክቶ ጥናት አካሂደው ነበር። በዚሁ ጥናታቸው ወላጆች ልጆቻቸውን ሲያመሰግኑ ለምን እንደሚያመሰግኗቸው በትክክል መረዳት ያስፈልጋቸዋል ይላሉ። ይህንኑ ጥናት ያከናወኑት በሚከተለው መንገድ ነበረ። መጀመሪያ ልጆችን በሁለት ቡድን በመክፈል በሁለቱም ቡድን ቀለል ያለ 10 የአእምሮ ብቃት ወይም ችሎታ መለኪያ ጥያቄዎች ሰጧቸው። ከዚያም ለአንደኛው ቡድን እናንተ በጣም ጥሩ የአእምሮ ብቃት ስላላችሁ በጣም ጎበዞች ናችሁ በማለት አመሰገኗቸው። ለሁለተኛው ቡድን ደግሞ እናንተ ጥያቄዎችን ለመስራት ብዙ ጥረት አድርጋችኋል፣ በጣም ጥሩ ነው በማለት አመሰግኗቸው። ስለዚህ የመጀመሪያው ቡድን በአእምሮ ብቃታቸው፣ ሁለተኛው ቡድን ደግሞ ባደረጉት ጥረት ነበር ያመሰግኗቸው። እነዚህ ሁለት ቡድኖች ለሚቀጥለው ፈተና እንዲዘጋጁ ሲነግሯቸው ግን ሁለት አማራጮች ሰጧቸው። በጥረታቸው ለተመሰገኑት ተማሪዎች እነዚህ ጥያቄዎች ትምህርት ሰጪና ብዙ ለመማርና ለማደግ እድል የሚሰጧቸው እንደሆኑ እናምናለን አሏቸው። በአእምሮ ብቃታቸው ለተመሰገኑት ቡድን ደግሞ የአሁኑ ጥያቄ ትንሽ ከበድ ይላል፣ ነገር ግን እንደምትሰሩት እናምናለን አሏቸው። ሁለቱም ቡድኖች ያመጡት ውጤት በጣም አስገራሚ ነበር። 67% የሚሆኑ የአእምሮ ብቃታቸው የተመሰገኑት ቀላል የሆኑትን ጥያቄዎች መረጡ። ምክንያቱም ምን እንደሆነ ታውቃላችሁ? በብቃታቸው ስለተመሰገኑ ከባዱን ጥያቄ ሰርተው መሳሳትን አልፈለጉም። 92% የሚሆኑት በጥረታቸው የተመሰገኑት ደግሞ ከባድ ጥያቄዎችን መረጡ። ውጤታቸውም ከአእምሮ ብቃታቸው ከተመሰገኑት ልጆች በእጅጉ የበለጠ ነበር። ስለዚህ ልጆችን ማመስገንና ማድነቅ ጥሩ ነገር ነው ወላጆች። ነገር ግን ለምንድን ነው የምናመሰግናቸው የሚለው ጥያቄ ልብ ልንለው ያስፈልጋል። ልጆች ለሚያደርጉት ጥረት
ብናመሰግናቸው ነገ በትምህርታቸው ሆነ በአጠቃላይ ህይወታቸው ነገሮችን ለመሞከር ተደጋጋሚ ጥረት ለማድረግ ይበረታታሉ እንጂ አዲስ ነገርን ለማየት ወይም አዲስ ነገርን ለመሞከር አይፈሩም። ነገር ግን በአእምሮ ብቃታቸው ብቻ ስናመሰግናቸው ጎበዝ ነኝ አም ስማርት የሚል ስሜት ስለሚሰማቸው ስህተትን ሊፈሩ ይችላል። ምክንያቱም ስህተት ከሰራ ጎበዝ የሚለው ስሜን ላጣ እችላለሁ ብለው ስለሚሰጉ ነው። ይህ ደግሞ ወላጆች በትምህርታቸው ሆነ በአጠቃላይ ህይወታቸው አስቸጋሪና ተደጋጋሚ ጥረት የሚያስፈልጋቸው ነገሮችን እንዲሸሹ ያደርጋል። ይፈራሉ፣ ሪስክ መውሰድ አይፈልጉም። በመጨረሻም ከዚህ ጥናት የምንረዳው ልጆችን ስናመሰግን ለምን እንደምናመሰግናቸው ጥንቃቄ በማድረግ ቀጣይነት ባለው ጥረት እንዲያምኑና አመለካከታቸው ወይም ማይንድ ሴት በዚሁ መልኩ እንዲያዘጋጁት በማድረግ ልንመራቸው ይገባል። ስለዚህ በመጨረሻ ለወላጆች ያለኝ መልእክት ምንድነው? በየትኛውም የአእምሮ ችሎታ ደረጃ ይገኙ ልጆቻችን ጥረታቸውን ማመስገን ያስፈልገናል። በቃ እየበረታሽ ነው እኮ ውጤትሽን ለማሻሻል እኮ ጥረት እያደረግሽ ነው የሚለው እንጂ ሁልጊዜ ከፍተኛ ውጤት የሚያመጡትን የምናመሰግን ከሆነ እነዛ ደግሞ ለጥረት ዋጋ አንሰጥም ማለት ነው። ስለዚህ ልጆቻችንን ለጥረታቸው ዋጋ መስጠት አለብን፣ ማመስገን አለብን። በርቺ፣ ጥሩ እየሰራሽ ነው፣ በጣም አፕሪሺየት አደርጋለሁ፣ አደንቅሻለሁ፣ አመሰግንሻለሁ። ከዚህ በላይ ደግሞ ውጤትሽ ልታሻሽዩ እንደምትችል እተማመንብሃለሁ እያልን ልጆቻችን በተለያየ ደረጃ ያሉትን ማበረታታት ያስፈልገናል ለማለት ነው። ለዛሬ በዚሁ እናበቃለን። በሚቀጥለው ደግሞ በሌላ ርዕስ ላይ እንገናኛለን። አመሰግናለሁ።